ይሄ ጌታ አመንኩት ታምኖልኝ ነው ያየሁት ኢየሱሴ አመንኩት ታምኖልኝ ነው ያየሁት አምነዋለሁ ልቤ በሱ ጽኑ ነው። አስደናቂ ትምህርት እንጀምራለን። ተከታታይ ትምህርት ነው። የጌታን ቃል የምትወዱ እሁድ ማለዳ እየመጣችሁ የእግዚአብሔርን ቃል እንድትማሩ አፕሪሼት አደርጋችኋለሁ። እስቲ ከፍ አድርጉና ሰብሮ መውጣት በሉ። እስቲ ብሬክ ስሩ የሚለው ቃል ብዙ ፍቺ ቢኖረውም ሰብሮ መውጣት የሚለው ስለሚቀልና ብዙ ነገርን ዲፋይን ሊያደርግልን ስለሚችል ከዚህ በኋላ ዘርዘርን የምንማረውን ጠቅለል ማድረግ የሚችል ቃል ስለሆነ ሰብሮ መውጣት የሚለውን ቃል እንጠቀማለን። ብሬክ ስሩ ወይም ሰብሮ መውጣት። በደንብ ስሙኝ። ብሬክ ስሩ ማለት የመጀመሪያው ሐሳብ በርስቲንግ ስሩ ወይም እንቅፋትን ጥሶ ማለፍ ወይም ኦቨርካሚንግ አን ኦብስታክል፣ በኦብስታክል ላይ ኦቨርካም ማድረግ፣ በእንቅፋት ላይ ወይም በጭንገፋ ላይ ምን ማለት ኦቨርካም ማድረግ ጥሶ ማለፍ ማለት ነው። ብሬክ ስሩ ማለት የመጀመሪያ ጥሶ ማለፍ ቱ ብሬክ ስሩ ቱ ብሬክ ኤንድ ስሩ ፔኔትሬት ባሪየር ገደብን ፔኔትሬት አርጎ ማለፍ ገደብን ጥሶ ማለፍ ፔኔትሬት ማድረግ የሆነ ሊሚቴሽንን ሰብሮ ማለፍ። ጥሰህ ሰብረህ ምናምን የሚለው ቃል በተደጋጋሚ ቤተክርስቲያኑ ስለተነገረ ቃሉን ሰዎች መጥላት ጀምረዋል። በጣም የሚገርማችሁ ነገር ግን አንደኛው እግዚአብሔር አምላክ ሰባሪ ነው። ሰይ አሜን። እስቲ እግዚአብሔር በሉ። እስቲ ሰባሪ ነው በሉ። እስቲ ያው እግዚአብሔር ሰባሪ አምላክ እንደሆነ ከማመን ነው የሚጀምረው ብሬክ ስሩ ማግኘት። መጽሐፍ ሲናገር በሚክያስ ምዕራፍ 2 ቁጥር 13 ላይ አንድ የምናውቀው ቃል አለ። ሚክያስ ምዕራፍ 2 ቁጥር 13 ሰባሪው ይልና በፊታቸው ምን ብሏል? ይወጣል ወይም ወጥቷል። ከዛስ እነርሱም ሰብረው ይከተሉታል ወይም ያልፋል፣ በበሩም ወጥተው ይሄዳሉ አለ። ኢት ሚንስ በር እኮ ነው፣ ግን ለካ በሩ ሁሉ አያሳልፍም። አንተ ኦፖርቹኒቲ ስላገኘህ አይሳካልህም። ፕሮሰስ ጀምረህ ፌል አድርጎብህ አያውቅም። በጤንነቱ ጉዳይ በመድኃኒትም በለው በፕሬየርም በለው በብዙ መንገድ ሄደ ፌል አድርጎብህ አያውቅም። አገልግሎት ጀምረህ ብዙ ነገር ወደ ኋላ ጎትተው አያውቁም። አይታል በር አይታል ማለት ታልፍበታለህ ማለት አይደለም። በበሩ የሚያሳልፍ ፐርሰን አለ፣ እሱም እግዚአብሔር ይባላል። ቀድሞ ሲወጣ ተከትለ ትወጣል። ለምን? ቀድሞ የሚወጣው አካል መስበር የሚችል አካል ስለሆነ። ዛሬ ልባርካችሁ፣ እግዚአብሔር አምላክ እንቅፋትን ይስበርላችሁ፣ በመንገዳችሁ የቆመውን ሁሉ ያንሳላችሁ። በበር ይወጣለዋል። ኢት ሚንስ ከብዷቸው ነበር ማለት ነው። አይታል ወይም ያለ ሰባሪው አይቻልም ማለት ነው። ንጉሳቸውም በፊታቸው ያልፋል፣ እግዚአብሔር በራሳቸው ላይ ይሆናል። ኢት ሚንስ ይነግስባቸዋል። ማ እግዚአብሔር ሲነግስባቸው ፌሌሪቲ አይነግስባቸው። አሜን አትሉኝም ወይ? እግዚአብሔር ሲነግስባቸው ጭንገፋ በእነሱ ላይ አይነግስም፣ በሽታ በእነሱ ላይ አይነግስም። እባርካችኋለሁ። ከዚህ ሰዓት ጀምሮ እግዚአብሔር ብቻ ንጉሳችሁ ይሆናል። በጤንነታችሁ ላይ ንጉሳችሁ ይሆናል። በፋይናንሳችሁ ላይ በፕሮሰሳችሁ ላይ ንጉሳችሁ ይሆናል። እስከ ምድር ዳርቻ ድረስ በዓለም ያለውን ሁሉ ሌላ ፍቺ ላይ በዓለም ላይ ያለውን ሁሉ ጦርነት ያስቆማል ይላል። ኢት ሚንስ ተደራዳሪዎች ገብተው የማይችሉትን አንዳንድ ኃያላን ብለው ሁሉን እንገዛለን ሲሉ ሌላ ኃያላኖች ይነሳሉ። ሁሌ ሁከት ይሆናል። እግዚአብሔር አምላክ ሲነሳ ግን ሁሉን ይገዛል። አሜን አሜን አሜን። በዓለም ላይ ያለውን ሁሉ ወይም እስከ ምድር ድረስ ያለውን ጦርነት ሁሉ ያቆማል፣ ያጠፋል ካለ በኋላ ቀስትን ይሰብራል፣ ጦርንም ይሰብራል፣ ጋሻንም በእሳት ያቃጥላል። እግዚአብሔር ሰባሪ አምላክ ነው። አሜን አሜን። ባለ ኃይል የሆነን ሁሉ በዓለም ላይ ያለ ሁሉ ጉልበታም ነኝ ያለን ሁሉ ማስቆም ቀስቱንም መስበር የሚችል አምላክ ነው። ብሬክ ስሩ የሚመጣው ሰባሪ የሚያደርግህ እግዚአብሔር ሰባሪ መሆኑን ከማመን ስትጀምር። ኢሳይያስ 45 ላይ አንድ የምናውቀው ቃል አይደለም? እኔ በፊት እሄዳለሁ አለ። እኔ በየት እሄዳለሁ? ሰባሪው ከፊታቸው ወጥቷል እንደሚል ማለት እኔ በፊት እሄዳለሁ ካለ በኋላ ተራራ የሆነውን ነገር ሁሉ ዝቅ አደርጋለሁ ይላል። ወይም በሌላ ፍቺ ትክክል አደርጋለሁ ይላል። ኢት ሚንስ ተራራው ላንተ እንጂ ለኔ አይደለም። ስለዚህ አንተ ላይ በጣም ዲፊካልት የሆነውን ነገር በአንተ ትክክል አደርገዋለሁ።
ልትሻገር በምትችልበት ሌቭል ላይ ዝቅ አደርገዋለሁ። ዋው ነገር ላንተ እንዲሰራልህ አደርጋለሁ ማለት ትክክል አደርጋለሁ። ኢትሜንስ በህይወት ላይ ትክክል እንዳልሆነ የሚሰማህ ግን ነገር ግን የከበደህን ነገር እግዚአብሔር አምላክ ፎርም ይሰጠዋል፣ ያስተካክለዋል። ኢየሱስ ጌታ መቆለፊያዎቹን የመወርወሪያዎቹን የሚለው መቆለፊያዎቹን እቆርጣለሁ ይላል። አይ ብለስ ዩ ከዚህ ሰዓት ጀምሮ በነገሮቻችሁ ላይ የተቆለፈ ቁልፍ ሁሉ ይፈታ። በኢየሱስ ክርስቶስም ቁልፎቹ የተሰበሩ ይሆን። ከእግዚአብሔር ኃይል የተነሳ የተሰበረ ይሆን። ዳዊት እንዲህ እያለ ዘመረ፣ የናሱን በሮች ሰብሯልና ይላል። ኢየሱስ ጌታ የናሱን በሮች ምን ብሏል? አምላክ ሰባሪ ነው። አይተሃል? እንደ ናስ የጠነከረን ነገር መስበር ይችላል፣ ብሬክ ማድረግ ይችላል። ሰብሯልና ከዛስ የብረቱንም መወርወሪያዎች ወይም መቆለፊያዎቹን ቆርጧልና ዳግመኛ እንዳያገለግሉ አድርጓቸዋልና ዳግመኛ እንዳይዘጉ አድርጓቸዋልና። ሁለተኛ ሳሙኤል ምዕራፍ 5 ቁጥር 20 ላይ ሁለተኛ ሳሙኤል ምዕራፍ 5 ቁጥር 20 ዳዊትም ውሃ ግድብን እንደሚሰብር ዋው ውሃ ምንን ግድብን እንደሚሰብር እግዚአብሔር ጠላቶቼን በፊቴ ሰበራቸዋል። የሚሰብር አምላክ ነው እግዚአብሔር። አይተሃል? ሰባሪ ነው። ሰብሬ ወጣለው ማለት ትክክለኝነት ነው። አባት ነው እግዚአብሔር። ውሃ ግድብን እንደሚሰብር ጠላቶቼን በፊቴ ሰበራቸዋል። አንድ ሌላ ትርጉም ላይ ያገኘሁትን ቃል ልንገራችሁ፣ በጣም ውስጤን የነካው ስሙ። ስለዚህም ዳዊት ወደ በዓል ፈራጺም ወርዶ ፍልስጤማውያን ድል ካደረገ በኋላ አይገርምም? ማን ነው ድል ያደረገው? ዳዊት። እስቲ ዳዊት በሉ እስቲ። ድል ያደረገው ዊን ያደረገው ዳዊት ነው። ግን እንዲህ አለ፣ እግዚአብሔር በጠላቶቼ መካከል እንደ ጎርፍ ሰባብሮ ገባ ይላል። ኦ ኢየሱስ ጌታ። አይታል? ጎርፍ በከተማ ሲገባ እቃ አይደለም ራስን ማትረፍ ይከብዳል። አንዱን ትታ አንዱን መያዝ በፍጹም አትችልም። ኮንትሮል ማድረግ አትችልም። ሰባብሮ ገባ። ጎርፍ ቤትን እንደሚነቅል፣ ጣራን እንደሚነቅል፣ ሰው ይዞ እቃ ማቴሪያል ይዞ እንደሚሄድ፣ ጠራርጎ እንደሚሄድ እያየሁት እግዚአብሔር በጠላቶቼ መካከል እንደ ጎርፍ ገባል። ኧረ ኢየሱስ ጌታ። ስለዚህም የዚያ ስፍራ ፈራጺም ተብሎ ተጠራ። ልባርካችኋ። እግዚአብሔር አምላክ በናዝሬቱ በጌታ በኢየሱስ ስም የነገሩን ስም ይቀይረዋል። አሜን አሜን። ከፌለሪቲ የተነሳ ከችግር የተነሳ ከኋላ መቅረት የተነሳ የተለጠፈባችሁን ስም ሁሉ የሚቀይር የእግዚአብሔር ጣልቃ ገብነት በሕይወታችሁ ላይ ይሆናል። ስም ተቀይር። አይታ በቤተሰቦቻችሁ መካከል ያለን ዮክ ሁሉ እግዚአብሔር ብሬክ ያደርጋል። ቀንበርን ሁሉ ይሰብራል በኢየሱስ። ሁለተኛው ብሬክ ስሩ እግዚአብሔር የመውጫ መንገድ አዘጋጅ እንደሆነ መረዳት ነው። እግዚአብሔር የመውጫን መንገድ የሚያዘጋጅ አምላክ እንደሆነ አንደርስታንድ ማድረግ ነው። መውጫን የሚያዘጋጅ አምላክ ነው። ዌይ አውት ብሬክ ስሩ ሶሉሽን መፍትሄ ማለት ነው። መውጫ መንገድ ማለት መፍትሄን ማግኘት መቻል ማለት በጥበት እስከ መጨረሻው እስከ ዴስቲኒ ያለመኖር at the end of the day በመጨረሻው ሰዓትና ሁኔታ ላይ ሲቹዌሽን ላይ መፍትሄ ይዘ መገኘት የሚያስገኝ አምላክ እንደሆነ መውጫን የሚያዘጋጅ አምላክ እንደሆነ way out breakthrough solution እንደሆነ ማመን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ነገር ግን ከምትችሉት በላይ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ካለ በኋላ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫን ደግሞ ያደርግላችኋል ይላል። አይታል? ያ የፈተና መንገድ አንተን ላይ የሚሰራው ስራ ለሱም ድረስ ሲባል ትዕግስት ታጋሽ ነው የምትሆነው። እግዚአብሔር ታገስ ካለ መጨረሻ ላይ ድል አለ እያለ ነው። አሜን። ታገስ ሰው ታገስ ሲል የሚሆነው አይታወቅም ነው። የሰው እንደዛ ነው። ሰውየውም አያውቅም ምን እንደሚመጣ ምን እናውቃለን ነው። ሰው ታገስ ሲል እግዚአብሔር ታገስ ካለ ግን መጨረሻው የኔና አንተ ነው እያለ። አሜን አሜን አሜን። እግዚአብሔር ጠብቀኛል ታገስ ይታል። በፈተና መካከል ስታልፍ ዝም ብሎ ከሆነ እግዚአብሔር አምላክ ፈተናውን ዞር ማድረግ ስላቃተው አይደለም መውጫ ያዘጋጅለታል። ግን ምን እያለ ነው? ታገስ ታገስ። ከሱ ጋር መልካም ከሷም ጋር መልካም ከሷም ጋር መልካም። ግን ከሷ ጋር ብቻ ችግር ኖሮ ፕሮብሌም ኖሮ ካለ እየታገስክ ከሷ ይልቅ እሷ መክፋት ስትጀምር ከሷም ይልቅ እሷም ሁሉም መቀየር ሲጀምሩ በዙሪያ ያሉ ስሞል ሰርክል ላይ ያሉ ሳይቀር
መክፋት ሲጀምሩ ያንተ ነገር እያበቃ ነው ማለት አይደለም እና ታገስ እያለህ አሜን። የነገር መቅለልም የነገር መብዛትም አንተን ከፈተና አያወጣም። ካንተን ከፈተና የሚያወጣ እግዚአብሔር ብቻ ነው። አሜን። ነገር እኮ ጠነከረ ስላልክ ያንተ ነገር አጣብቂኝ ውስጥ ገብቶ ይቀራል ማለት ነው። ትዕግስትን ትማራለህ። ኢየሱስ ጌታ ነው። እግዚአብሔር አምላክ የመውጫ መንገድ የሚያዘጋጅ አምላክ እንደሆነ አንደርስታንድ ማድረግ ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 ጴጥሮስ እንደዚህ አለ። ምዕራፍ 2 ቁጥር 9 ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንደሚያወጣቸው ያውቃል ይላል። ዋው! በጣም ብዙ ሰው ለምን መሰላችሁ የሚጨነቀው? ከእግዚአብሔር ይልቅ ስለ ፈተናው ነው የሚያውቀው። ከእግዚአብሔር ይልቅ ስለ ፈተና ማወቅ ከፈተና አያወጣም። ፈተናውን አድርገህ እንደሚያደርገው አይደለም የሚያውቀው። እግዚአብሔር እንዴት መሰለ የሚያውቀው? ከዛ ፈተና ውስጥ አንተን መዞ እንዴት እንደሚያወጣ ነው የሚያውቀው። ኢት ሚንስ እግዚአብሔር ስለ አንተ ያውቃል። ፈተናውን ለማወቅ ይሄን ልጄን ካለበት ጭንቀት ለማውጣት ፈተናውን እንዴት ነው ማወቅ ያለብኝ ብሎ አይጨነቅም። እግዚአብሔር ማወቅም የሚፈልገው የሚያውቀውም ስላንተ ነው። አንተም ስለሱ ማወቅ ባወቅ ቁጥር ትዕግስትን ትማራለህ። ከዛስ ወደ እግዚአብሔር ልብ ትቀርባለህ። ያን ጊዜ ፈተናው ላንተ ሲምፕል ይሆናል። ህይወታችሁን የሚቀይረው ይሄ ቃል ነው። ትንቢቶቻችሁ እንዲፈጸም አቅም የሆናችሁ ይሄ ቃል። በምንነግራችሁ ፕሮፌሲ የሚፈጸመው ዛሬ በምትማሩት ቃል። ያው አምላክ ምስክር። ምክንያቱም ብዙ ትንቢት ሰምታችኋል። ከመስማትስ አልፎ ልባችሁ የወረደበት ጊዜ የለም? አገልጋይ ማመን እስኪ ከብዳችሁ የደረሳችሁበት ጊዜ የለም? እመኔ ነው የምልህ። ይሄ የምትሰማው ቃል ያው ቃል የሚሰራ እንዴት እንደሚያወጣቸው ከፈተና ያውቃል አለ እግዚአብሔር። ዌይ ሜከር እንደሆነ መንገድ የሚያዘጋጅ አምላክ እንደሆነ ማወቅ ብሬክ ስሩን ያመጣል በሕይወታችን። ዳዊት ምዕራፍ 34 ቁጥር 19 ላይ እንዲህ የሚል ቃል አለ። መዝሙረ ዳዊት 34 19 የጻድቅ መከራው ብዙ ነው አለ እግዚአብሔር ግን አለ ከሁሉ ምን አይነት ቃል ነው? የጻድቅ መከራው ብዙ ነው ካለ በኋላ ከብዙ ያድናቸዋል አይልም፣ ከሁሉ ያድናቸዋል። ኢት ሚንስ አይደለም አሁን ያለባቸው ሌላ እንኳን ቢጨምር ማለት ነው፣ ሌላ እንኳን አድ ቢደረግ ከሱም ያድናቸዋል። እግዚአብሔር አምላክ የሚታደግ አምላክ ነው። ሰንበዲ አሜን ይበለኝ። አሁን ህይወት ላይ ስትራግል እያደረከው ያለው ጉዳይ አይደለም። ሌላም ቢታከል ሊመጣ ካለው ፕሮብሌም ሁሉ የእግዚአብሔር ትድግና ይበልጣል። ከሁሉ ያድናቸዋል፣ ከሁሉ ያድናቸዋል። እስቲ ጩኹና እግዚአብሔር በሉ እስቲ። ከሁሉ ያድነኛል በሉ እስቲ። ከሁሉ ሴቭ ያደርጋቸዋል። ሶስተኛው ብሬክ ስሩ ከተጽዕኖ መላቀቅ እንደሆነ ማወቅ። ከተጽዕኖ መላቀቅ፣ ከኢንፍሉዌንስ ፍሪ መሆን፣ ከሪስትሪክሽን ፍሪ መሆን። አንድ ሰው ጤንነቱ በበሽታ ተይዟል ማለት በበሽታ ተጽዕኖ ውስጥ ነው ማለት ነው። ስራ ይሰራል ግን አይከናወንም ማለት ባለመከናወን በፌለሪቲ ተጽዕኖ ውስጥ ነው ማለት ነው። ከዛ ተጽዕኖ መላቀቅ መቻል ፍሪ መሆን ማለት ነው ብሬክ ስሩ፣ ሌላ አይደለም። ስለሚያስፈራሩን ትክክል አይደለም ማለት ነው። አይታል ቃሉን እኛ ላይ ስላቀለሉት አይሆንም ማለት አይደለም። በፍጹም በፍጹም እግዚአብሔር ሰብሮ የሚወጣ አምላክ ነው ተብለህ እንዴት ነው አንተ ታስረህ ቁጭ የምትለው? እንድንፈታ ደግሞም እንድንፈታ ጎስፕል ወንጌል የወንጌል ኃይል ተሰጥቶናል። ነፃ እንድናወጣ ከሪስትሪክሽን ከኢንፍሉዌንስ ነፃ መውጣት። ታዲያ ይሄ ብሬክ ስሩ ወደ ህይወታችን እንዴት ይመጣል? ጻፉ ለምጽፉ ሰዎች። አንደኛ የመለኮት ጣልቃ ገብነት ዲቫይን ኢንተርቬንሽን፣ ዲቫይን ኢንተርቬንሽን መለኮታዊ ጣልቃ ገብነት። መለኮታዊ ጣልቃ ገብነት ብሬክ ስሩን ወደ ህይወታችን ያመጣል። መለኮታዊ ጣልቃ አስቸጋሪ ሁኔታዎች ብያቸዋለሁ ባለፈው። ሁኔታዎች በሰው ጥረት ብቻ ምን አይሉ አይቀየሩም። የእግዚአብሔር ኃይል ይፈልጋሉ። የእግዚአብሔር ኃይል ይፈልጋሉ። የእግዚአብሔር ኃይል ነው አንዳንድ ነገሮችን ብሬክ የሚያደርገው የሚሰብረው። የሰው መጨረሻ የእግዚአብሔር መጀመሪያ ነው። አንተ የሰው መጨረሻ የእግዚአብሔር መጀመሪያ ነው ብለህ 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 ከቆምክበት እግዚአብሔር ጀመርኩ ይላል። አይገርምም? ሰርፕራይዝ መሆን የለብህም። ሌሊቱ ሙሉ ደክመናል፣ አንዳችም ነገር አሳ አልያዝንም አለ። በሉ እንግዲህ እንጀምራለን አለ። አንተ ካልካው አንተ ነህ። ለምን? አንተ ሰባሪ ነህ። ኧረ ኢየሱስ ጌታ። ልባርከው አንድን ሰው በጌታ በኢየሱስ ምንም ባጣችሁበት ጉዳይ ላይ ብዙ ትይዛላችሁ። እዚህ ነው ዘካርያስ ምዕራፍ 4 ቁጥር 6 ላይ
በብርታትና ባል አይደለም ነገር ግን በመንፈሴ እንጂ ይላል የሰራዊት ጌታ እግዚአብሔር አለ። በነገር ጥረት አይደለም። ማን አለ እንዳንተ የሚለፋ ጠዋት ተነስተህ ሱቅህን የምትጠርግ ማታ ምሽተህ የምትዘጋ ግን ነገር እንደ ልፋት አልሆነም አይደል? ስለማይሆን እኮ ነው። እግዚአብሔር ካልባረከ አይሆንም። ብለስድ ካላረጋ አይሆንም። ኦፍ ኮርስ መስራት አለብህ፣ መውጣት አለብህ፣ መትጋት አለብህ። አዎ እዛ ትጋት ላይ ግን እግዚአብሔርን ካጣኸው እመነኝ ዴስቲኒው ሰክሰስ አይሆንም፣ ስኬት አይሆንም። እግዚአብሔር የሌለበት ትጋት ስንፍና ነው። ደግሜ ነግራችኋለሁ፣ እሰልሰዋለሁ። እግዚአብሔር የሌለበት ትጋት ስንፍና ነው። ተመርቀሃል፣ ሜዳሊያ አንገት ላይ ገብቶ ሊሆን ይችላል። ፎር ዘግተ ሊሆን የሚዲያ ማድመቂያ አልሆኑም እነዛ ሰዎች። ብዙ አልተቸገሩም። አይሆንም። አይተሃል። የአእምሮህ መርቀቅ የነገርህን ስኬት አያመጣውም እግዚአብሔር ካረዳህ በስተቀር፣ እግዚአብሔር ብለስድ ካላረገ በስተቀር። አይተሃል። ወንድና ሴት አርጎ ሲፈጥራቸው ሊባዙ ይችላል። ምን ግን ሲሆን ብለስድ አረጋቸው። ብዙ ተባዙ፣ ግዙ፣ ምድሪቷን ሙሉ አለ። ሲባርክ ነው ነገር የሚሆነው። አይተሃል። ጣልቃ ሲገባ እግዚአብሔር እጁን ሲዘረጋ ብሬክ ስሩ ይሆናል፣ ሰብሮ መውጣት ይሆናል። አሜን። ሁለተኛው በመንፈሳዊ ውጊያ አስፈላጊነት ማወቅ። ጸልይ ሲባል ዝም ማለት ስፒሪቹዋል አዋቂነት አይደለም። ባይዘው ፕሬዝ ቶኪንግ ዊዝ ጋድ፣ ጸሎት ከእግዚአብሔር ጋር መነጋገር ነው። የጌታን ስም ጠርተህ ይሰበር ማለት የሚተናነቅ ከሆነ ምንም አይነት ለውጥ በዘመንህ አታይም። በኔ ነው በዘመን አታይም። ያልጸለይክበትን አትቀበሉም። እስከ ዛሬ በስሜ አትለምኑምና እስካሁን አትቀበሉም ማለት ያላ እግዚአብሔር በማለት ነገር አይቀየርም። ይሰማኛል አይደለም አለ አይደል? እግዚአብሔር እሱ ካለ እንትና አይለኝም። እሱ ለምን ዝም ይላል? እንትና በፍጹም አጋንንቶችም አይደል የሚለው ይህንን ያውቃሉ ያምናሉ ይላል። አንድ እግዚአብሔር አለ ማለት አጋንንቶችም ያምናሉ ይላል መጽሐፍ ሲናገር። ከአጋንንት የተሻለ እምነት እንዳለ በብር የምታሳየው የጸሎትን የመንፈሳዊ ውጊያ አስፈላጊነትን ማወቅ ሰብረህ እንድትወጣ ያደርግሃል። ብሬክ ስሩን በህይወት ላይ ይሰጣል። ቤትህን፣ ትዳርን አሸናፊ ታደርገዋለህ። አገልግሎት አይወደቅ አይሆንም፣ አሸናፊ ይሆናል። ላይፍ አሸናፊ ይሆናል። አንዳንድ ምግብ ቤት አላየህም? የነሱን ምግብ የ100 ብር ምግብ ለመብላት የ1000 ብር ትራንስፖርት ታወጣ ትችላለህ። ጠመዝማዛ ነው መንገዱ፣ ብዙ ነው የምትሄደው። አይን የሆነ ቦታ ይዘው ብለን ደግሞ አይን ቦታ ነው ሱቄ ብሎ የማይሰራ ብዙ ሰው ነው። ሰምቲንግ ስፒሪቹዋል ነገር ጋር ኮኔክት አድርገዋል እነዚህ ሰዎች። እመነኝ መንፈሳዊ ጋር አስፈላጊነት ማወቅ ነው ብሬክ ስር ውስጥ የሚከት። ዝም ያለ ክርስቲያን ዝም ተብሎ የሚታለፍ ተሸናፊ ነው። ባይዘው ፕሬይ የተደረገ በህብረት መካከል በወንድሞች በህብረት መካከል ሰፈር ውስጥ ቤት ውስጥ ሊሆን ይችላል። ሰምቲንግ የምታምነው አገልጋይ መጥቶልኝ ይችላል ወይ እንጸልይ ተብሎ ይችላል። ቤተሰብ አካል ዝም በፍጹም ይህ ስፒሪቹዋልነት አይደለም። ባይዘው ምላሽ እንድትሰጥ ሰማይ ይፈልጋል። አሜን ይሁን እንድትል ይፈልጋል። አሜን ማለት እግዚአብሔር ተናገረ እያልክ ነው። አሜን ማለት በኔም ህይወት ይሁን እያልክ ነው። ኢን ማይ ላይፍ ይሁን እያልክ እንጸልይ ሲሉህ መጓዝ ካቃተህ፣ እናንብብ ሲሉህ መግለጥ ከከበደ ላይፍ ላይ ምንም ነገር አታይ። አረ ቤተሰቦቼ አረ ምናምን ሲል ኖ አመን አንተ ምን ቤተሰቦች ይድናሉ አለ። ስለ አንተ ግድ ይበልህ መጀመሪያ አስቸጋሪ ሁኔታዎችን ሰብሮ ለማለፍ ለመውጣት በጸሎት መጋደልና ክፉ የሆነን ቀንበር በእሳት ለመስበር ሬዲ መሆን አለብህ። መጽሐፍ ሲናገር በማቴዎስ ምዕራፍ 11 ቁጥር 12 ላይ ማቴዎስ 11 12 እንዲህ ይላል፣ ከመጥምቁ ዮሐንስ ጀምሮ አለ እስከ ዛሬ ድረስ መንግሥተ ሰማይ ትገፋለች፣ ገፊዎችም በኃይል ይናጠቋታል። ከዚህ በፊት ነግሬያቸዋለሁ። ገፊዎች የሚለው አማኞች ክርስቲያኖችን ለመናጠቅ ነው ይላሉ። አንዳንዶች ደግሞ ስኮላርስ አይደለም ገፊዎች የሚለው በእግዚአብሔር መንግሥት ላይ የሚነሱ ሰዎች እነሱን ይናጠቃሉ የሚለው ይላል። ምንም ይሁን ያኛውም ይሁን ይሄም ይሁን አማኝም ይሁን የአማናዊንም ይሁን አንድ ነገር ይሄ ቃል ይነግራል። ምን ለመናጠቅ የተነሳ ግን እንደሚናጠቅ ይነግረናል የእግዚአብሔር ቃል። አይተሃል? እንደሚናጠቅ ሰው ነው መንቀሳቀስ ያለብህ ማለት ነው። የሚናጠቅ ክርስቲያን መሆን አለብህ ማለት ነው። ጠዋት ተነስቶ የሚጸልየው ሰው እሺ ደግሞ ምን ይጮህብኛል እመነኝ ነው ምን ለውጥ ህይወቱ ላይ ይሆናል። አንተ ህይወት ላይ ግን ምን ጠብ የሚል ነገር አይኖር። just pray
አይ እኔ የምፈልገው በቃ ፕሮሰስ አለኝ እሱ ይሳካልኝ። አይ እኔ የምፈልገው በቃ ያመመኝ ነው ይነሳ ከህይወቴ ላይ። እግዚአብሔርን አትፈልገው፣ ሰባሪውን አትፈልገው። ከመስበር ያለፈ ያ ፐርሰን ህይወት ላይ አያስፈልግህም። ሰክሰስ ከኢየሱስ ጋር መኖር ነው። ሰክሰስ ያልተቋረጠ ከእግዚአብሔር ጋር ያለ ህብረት ነው። ባይዘው የሆነ ሰዓት ላይ ፒክ አድርገህ የምትተው ጉዳይ አይደለም። ከጌታ እጅ የምትለቅመው ጅስ ቆሎ ነገር አለ አብሮ ከመውጣት ባለፈ ሰባሪው ነው የሚያስፈልገን። ከእሱ ጋር ያለ ህብረት ግድ ይላል። ለዛ ልትጨነቅ ይገባል። ብሬክ ስሩ ትፈልጋለህ? ከእግዚአብሔር ጋር ያለ ህብረት፣ የጸሎት ህይወትህ ወሳኝ ነው። በጣም ወሳኝ። አትሌቲክስ ሯጮችን ካየህ ከዓመት በላይ ይሆናል የሩጫው ኦሎምፒክ በል ሰምቲንግ ወይ አቴንስ ላይ የሚደረግ የትኛው ሩጫ ያካየህ ከዓመት በላይ ይሆናል ዝግጅቱ። እነሱ ግን የእድሜ ልክ ትሬኒንግ ነው ያላቸው። ፕሮግራሙ ሊደረግ 5 እና 10 ቀን ሲቀሩ ተነስተው ልምምድ አይጀምሩም። ሩጫቸው የዛን ሰዓት አይጀምርም። ወርቅ እንደዛ አይመጣም። ሜዳሊያ እንደዛ አትጥልቅም። ሽልማት አታገኝም። ልጆች እያለን ሞኞች አልነበርንም? ማን ነው 90% እኮ ሩጫ በተደረገ እነ ኃይሌና ቀነኒሳ እንትኑና ሜዳሊያውን በተቀበሉ በማግስቱ ጅንስ ቆርጦ ያሮጠ ማን አለ? ቱታው እንዳለ ሯጭ ነው። የሩጫ ዘመን አገልጋዩ ሯጭ ይሆናል፣ ተማሪው ሯጭ ይሆናል። ሁሉ በቃ ሜዳ ላይ ይታየዋል። ሊሮጥ ይነሳል። ሁሉ ጧት የሚነሳ የሚሮጥ ሰው ታያለ። በግለት የሚሆን ነገር የለም፣ በሙቀት የሚሆን ነገሩ ትዝ ሲልህ አይደለም እግዚአብሔር ትዝ የሚልህ አንተ። የእድሜ ልክ ህብረት ነው እግዚአብሔር ጋር ያለ ኮኔክሽን። ሰምቲንግ የሆነ ነገር ስትፈልግ እንዴት ቸርች ትዝ ይልሃል? ጸሎት የሆነ ነገር ለማግኘት እንዴት ትዝ ይልሃል? ያለቀን ምልቶ ዳዊት እንደዚህ ያለ ንጉስ እኮ ነው አንተ። ንጉስ ሊያውም የእስራኤል ሊያውም ኪዳን ያለው ህዝብ ንጉስ። እኔ ምን ያደርግልኛል? ልውጣ ከቤተ መንግስት አለ። ዘበኛ አርጉኝ፣ ጥበቃ ሊሆን ኪፐር ልሁን አለ። ሲኖርህስ ያገኘህስ ጊዜ ያ የፈለከው ተሻገርክ ማዶ ጌታ ከዛስ። ሶስተኛው ብሬኪንግ ዘ ዮክ ቀንበርን መስበር፣ ጥሶ መውጣት። ብሬክ ስሩ በህይወታችን ላይ የሚሆነው የቀንበርን መስበር አስፈላጊነት ስንረዳ፣ ቀንበር መሰበር እንዳለበት ሲገባል። ብሬኪንግ ዘ ዮክ አንዳንድ እድገትና ስኬትን የሚከለክሉ ወደታች እንደዚህ ሰው በክርን እንደሚመታ ወደታች የሚመልሱ ከኮንክሪት በላይ የከበዱ ነገሮች አሉ። ቀንበር ነው። ቀንበር በሬ አንገት ላይ ይገባል፣ ድግር መሬት ላይ ይገባል። ከዛስ በጅራፍ እየገረፈ ወደሚፈልገው ይመራዋል እረኛው። አንዳንድ ቀንበር እንደዛ ነው፣ ወደማንፈልገው ይመራናል፣ የማንፈልገውን ያስይዘናል። የማናስብበት ቦታ ላይ ራሳችን እናገኛለን። እንሆናለን ብለን ያልጠበቅነውን ጭምር እንሆናለን። ቀንበር እንደዛ ነው። በዚህ 5 ዓመት በላይ ያሰብከውን ሳትሆነው 10 ዓመት ራስን በተመሳሳይ ሁኔታ ውስጥ እንድታገኝ ያደርጋል። ዮክ እንደዛ ነው። ቀንበር ስኬትን ይከለክላል። የእድገት ጠር ነው። አንዳንዴ ከቤተሰብ ይመጣል። ባለፈው ስለ ዴሊቨረንስ እንማር አውርተናል አይደል? በዴሊቨረንስ ውስጥ በስፋት ይህን ተምረናል። በቤተሰብ ውስጥ ያለ የሳንጎማ ስፒሪት አለ። ይሄ የመቆራኘት ማለት ነው። ስኳር በሽታ በዘራችን ውስጥ አለ። እንዲህ አይነት ነገር በዘራችን ውስጥ አለ። እንዲህ አይነት ሁኔታ እንደዚህ ውስጥ አለ። አይተሃል? አለ ማለት አንተ ላይ ህይወት ላይ ይሰራል ማለት አይደለም። በፍጹም ኔቨር። የተቆራኘውን ነገር ሁሉ እግዚአብሔር የሚበጥስ አምላክ እንደሆነ ማመን። አረ ከቤታችን እኮ አንድ የተሳካለት ሰው የለም። አንተን እግዚአብሔር የመጀመሪያ ያደርጋል። የሚሰብር አምላክ ያለፋ የለም። ታላቅ ወንድሜም በል፣ ታላቅ እህቴም በል፣ አባቴም በል፣ አያቴም በል፣ ይሄው እስከ ዛሬ እኛ እንለፋለን። ምንም ያገኘነው ነገር እመነኝ ነው የምልህ። እግዚአብሔር የግልህ ነው እያልኩ አይደለም። ያ የግልህ የሆነ አምላክ አንተን የመጀመሪያ ያደርጋል። ይሰብረዋል፣ የከለከለህ ይሰብረዋል። ወደ ታች የያዘህ ነገር ነፃ ያወጣሃል። በፍጹም በዚህ ሁኔታ ውስጥ ገብቶ የወጣ ሰው የለም። አንተ የመጀመሪያ ትሆናል። ግን እንደዚህ ሆነ ይሄ በዚህ መስመር ተጠቅሞ የተሳካለት ሰው የለም። አንቺ የመጀመሪያ ሰው ትሆኛለሽ። ያን የተቆራኘውን ነገር እግዚአብሔር ከትከሻ ላይ ይሰብረዋል። ቀንበርን የሚሰብር አምላክ አሜን።
የተሰበረ ቀንበር ዳግመኛ አይሰራም አይደል? መንፈሳዊ ቅባት ይሰብራቸዋል እነዚህን ቀንበሮች። ኢሳይያስ ምዕራፍ 10 ቁጥር 27 ኢሳይያስ ምዕራፍ 10 ቁጥር 27 በዚያም ቀን ሸክሙ ከትከሻ ላይ ኢየሱስ ጌታ አሜን። ሸክሙ ከምን ላይ? ከዚህ ከጫንቃህ ላይ ከትከሻ ላይ፣ ቀንበሩም ካንገት ላይ ይወገዳል ይላል አንደኛው ትርጉም። አሜን። አንዳንድ ሙቪ ላይ ታችኋል አይደለም? አስረው ይወስዳቸውና አለቃ ሰውየውን ይዤዋለሁ ምን ላድርግ? ይወገድ ይላል። አስወግደው። እሺ አለቃ በሽጉጥ ውስጥ ቷ የሚል ድምፅ ሰማል። ይኸው ዳግመኛ አታገኘው። ብታወራ አይመልስልህም። ዳግመኛ ያ ሰው አንተን እየመጣ በፍጹም አያስቸግርህም። ሰምተሃል? ቀንበርም እንደዚያ ነው። ቷ ካለ በኋላ ዳግመኛ አትታሰርበትም። ዳግመኛ ጤንነትን አይዘው። ዳግመኛ ነገርሽን አይዘው። ዳግመኛ ወደ ኋላ አይቀር። ለምን? ይሰበራል። ከዛ ይወገዳል። ተወገደ ማለት በፍጹም አክሰስ አያረግም፣ አታረገውም። ህይወት ላይ ጥያቄ በፍጹም አይሆንም። በቃ አታገኘው፣ ፈልጋ አታገኘው ማለት ነው። ኢሳይያስ እንደዛ ነው። ይሰበራል ከላለ፣ ከዛስ ይወገዳል። ከዛስ ቀንበሩን ከቅባቱ የተነሳ ይሰበራል አለ። የማትፈልጋቸው ነገር ሁሉ ያስወግዳል ቅባት። ታውቃለህ? አንድ ምሳሌ ሰጥቼ እንደሆነ እዚህ አላቅም። ሐዋሳ ላይ አንድ ፍጹም የሚባል ወንድም አለኝና በር አስቸገረኝ። ሴት እያለ በሩ ይጮሃል። አንተ ሞኝነ እንዴ? ቆይ አለና ኪችን ገባና ቤት ውስጥ ያለ ዘይት፣ የምግብ የሚሰራበት ዘይት አነሳውና የበሩ መገጣጠሚያ ቦታዎች ላይ ጠብ አረገ። መጽሐፍ ሲናገር እጁንም አነሳ ገጽጸውም ንፋሱም ወዲያው ተወ የሚል ቃል አለ። በቃ እሱም ፕራክቲካል ላይ ያየሁት በህይወቴ። ዝም አይልም በሩ በጌታ ፊት ሁሌ እኮ ነው ሲጨንቅ ደግሞ በር እንዴት እንደሚጮህ ታውቃላችሁ? ዋን ድሮፕ በጌታ ፊት አንድ እኮ ጠብ ነው ያደረገው። ጸጥ አለ በሩ። ጄሊ የሆነ ነገር ነው ቅባት። እንደዛ ነው ስትጸልይ ቅባት ይንቀሳቀሳል። አሜን አሜን አሜን። ከዛስ ሲያስጨንቅ ሲያውከ የነበረው ነገር ጸጥ ያደርጋል። ዝም አምናለሁ። ያሰራችሁ ነገር ዝም ይላል። ያስጨነቃችሁ ነገር ከዚህ በኋላ ጸጥ ይላል። ስንጸልይልህ ጤንነት ይቀየራል። ስትጸልይ ጤንነትን ታስቀጥለዋል። የገባህ ነው ማወራ። ስንጸልይልህ ዛሬ አንድ ሰው በሞባይል አሳየኝ። እዚህ ሲጸልይለት የነበረ ሰው ምናልባት ታውቁት ይሆናል። ሐዋሳ ነሜሮ ሴቶች ጸጉር ቤት አለው። ውጪ ትወጣለህ ያልኩት እዚህ የዛሬ 3 ወር አርጥራ ይሆናል። እቅድ የለውም። አረ እኔ የሴቶች ጸጉር ቤት ነው ማሰፋዋል። አንድ ነገር ገባኝ። ምን? መንገዱን የሚያዘጋጀው እግዚአብሔር ነው። ሂዝ ኤ ዌይ ሜከር። አረ እኔ ያዘነልኝ ያለ ሰው አለ። ምናልባት ጉባኤ ያንተ ፕላን ላይ ነው። የእግዚአብሔር ፕላን ግን ሌላ ነው በፍጹም። ለምን እንደምታዝንልኝ ታውቃለህ? እግዚአብሔር ተናገረኝ ያወራህ ነው የምልህን ነገር ከህይወት ጋር ምንም የሚገናኝ ነገር ስለሌለው ለመቀበልና ለማመን ይከብዳል። እግዚአብሔር ግን የት እንደምትኖር እንዴትም እንደምትኖር ያውቃል። ምን እንደምትሰራም እንዴት እንደምትሰራም ያውቃል። ለምን እንደሚፈልግህም ያውቃል። ኢዝ ኤ ዌይ ሜከር። እግዚአብሔር መንገድን ያበጃል። ብሬክ ስሩ ሰብሮ መውጣት። በአገልግሎታችሁ፣ በስራችሁ፣ በጤንነታችሁ ብሬክ ስሩ ይሆንላችኋል። በናዝሬቱ በኢየሱስም ብሬክ ስሩ ይሆንላችኋል። የሰማችሁት ቃል የሰው ስላልሆነ የእግዚአብሔር ቃል ስለሆነ ይሄ የእግዚአብሔር ቃል የቃሉ መንፈስ ህይወታችሁን ያገኘዋል። ብርሃን ይሆንላችኋል። ህይወት ይሆንላችኋል። ይሰራላችኋል። ባልጠበቃችሁት ባላሰባችሁት መንገድ ይመራችኋል። ትከናወናላችሁ። አፖስቶል ለኔ እኮ የኔ ነገር ፌል ካረገ ገና እኮ ሳምንት ነው እመነኝ ነው የምልህ። እግዚአብሔር መንገድ አለው። ዩ አር ራይት እኮ ትክክል ነህ። ቃሉ ግን እንደሚል ታውቃለህ፣ በኃይልና በብርታት አይሆንም በመንፈሴ እንጂ አለ። የወዳጆች ኃይል ቢሆን ያንተ ኃይል ቢሆን የገንዘብ ኃይል ቢሆን ኃይል እኮ አለው አይደል? አዎ ኃይል አለው። ገንዘብ ኃይል አለው። በሽታ ኃይል አለው። ብዙ ነገር ኃይል አለው። በኃይል አይሆንም ማለት ከዛስ በብርታት ደግሞ ምን ማለት ነው? ከጊዜ ጊዜ እያሻሻልከው የምትመጣው ነገር ነው ብርታት።
ትላንት የዛሬ 10 ዓመት እንዲያልነበርክም የዛሬ 2 ዓመት የዛሬ 1 ዓመት የዛሬ ወር እንዲያልነበርክም። ብርታት እየተሻሻለ የሚመጣ ነገር ነው። ምን ማለት ነው? በሌላ አነጋገር እያሻሻልክ በምትመጣውም ነገር አይሆን፣ በኃይልም ደግሞ አይሆን። ኃይል ደግሞ ሶርሱ ሌላ ቦታ። ይሄ የምታዩት መብራት እዚህ ጋር ለሚጀምረው ይሄ አምፖል ገመድ አለ፣ ጋቶ አለ፣ ውጪ ትራንስፎርመር አለ፣ ይወጣል ከሀገር። የኃይሉን ምንጭ የምታገኙት የሆነ ግድብ ጋር ነው። ግን ኃይል ሆኖ እዚህ መጥቷል። አይተሃል? ስለዚህ እዚህ ቤት ያለው ኃይል ከዚህ የጀመረ አይደለም እና ከሌላ ቦታ ነው። በኃይል አይደለም ምን ማለት ነው? ከሌላ ቦታ ምንጭ የሆነ ነገር እንኳን ቢሆን ላይሆን ይችላል። አንተም ጋር ብርታት ሆኖ ተሻሽሎ አዳብረ ያመጣሁም ነገር ቢሆን ብርታትም ቢሆን ኃይልም ቢሆን አይሆንም ማለት እና በመንፈሴ ነው አለ ኢየሱስ ጌታ። በምኔ ነው? በመንፈሴ። በኔ ነው እኮ ማለት ነው። በቃ በኔ ነው የሚሆነው። እጃችሁን ከፍ አድርጉና እስቲ ባንተ ነው በሉ። እስቲ ድገሙና በሉ። እስቲ በማን ነው? ባንተ ነው። እንዴት ነው የሚሆነው? ባንተ ነው የሚሆነው። ስራውስ ባንተ ነው። አገልግሎት ባንተ ነው። ጤንነት ባንተ ነው። ጉዳይ የጀመረው የማስበውስ ባንተ ነው የሚሆነው። አንዳንዴ ከነገር መበላሸት በኋላ የሚደረግ እንቅስቃሴ ሁሉ ድካም ይመስላል። እኔ አፖስትል ከዚህ በኋላ ይቅርታ አድርግልኝ የምደክምበት ምንም ነገር የለም። አንተ አይደለም ድሮም ተብሏል። ሌሊቱን ሙሉ ለፍተን አንድ አሳል ያዝ ደክመናል ማለት ነው። አንተ ካልክ ግን እኮ ማለት ምን ታውቃለህ? ባንተ ከሆነ ግን ማለት እንጥለዋለን መረቡን አለ። መረብ እስኪቀደድ ሰብራችሁ ትወጣላችሁ። ብሬክ ታረጉታላችሁ። በናዝሬቱ በኢየሱስም ብሬክ ታረጉታላችሁ። በዚህ ቃል መንፈስ በጌታ በኢየሱስም ህይወታችሁ ይያዝ። በዚህ ቃል መንፈስ በኢየሱስም ስራችሁ ይያዝ። በዚህ ቃል መንፈስ ጉዳያችሁ ይያዝ። እግዚአብሔር አምላክ ዲቫይን ኢንተርቬንሽን ይሁንላችሁ። መለኮታዊ ጣልቃ ገብነት ይሁንላችሁ በናዝሬቱ በኢየሱስም። ይኸውላችሁ አንዱ በመቃወም ጸሎት ማመን ነው ጥሰህ እንድትወጣ የሚያደርግህ ብሬክ ስሩ የሚያመጣው። ዲያብሎስን ተቃወሙ እሱም ካንተ ይሸሻል ተብሎ እንደተጻፈ ጨለማ የያዘባችሁ የትኛውም ነገር በኢየሱስም ይፈታ፣ ከናንተ ይራቅ። በናዝሬቱ በኢየሱስም ነገሮቻችሁ ከጠላት እጅ ይውጣ። በነገር በሰው የተያዘባችሁ ነገር ሁሉ ይለቀቅላችሁ። ተፈቱ በጌታ በኢየሱስ። መፈታት ይሁን። ዲያብሎስ ስለሆነ አይዲያ ስለሆነ ወደ አእምሯችን የሚልከው። አእምሯችሁ ከተያዘ መስራት አትችሉም፣ ማገልገል አትችሉም፣ ምንም ነገር ነው ማድረግ የማትችሉት። መጽሐፍ ሲናገር እዚህ ያለ አእምሮን ሁሉ የሚያልፍ አሜን ሰላም አሜን። አይታችኋል። ዴቪል አእምሮን መቆጣጠር ስለሚፈልግ እግዚአብሔር ደግሞ የሚሰጥ ሰላም አእምሮን ያልፍና ልብ ላይ ያርፋል። እኔ በፍጹም አልችልም ያለን ሰው ሰብረህ ትወጣለህ አይደለም ሰባብረህም ትወጣለህ ብትለው በፍጹም ንቅድቃይ። ለምን? ኦልሬዲ እሱ ተሸንፏል። ያዙ ምን ይታይሃል? አገልግሎትን ስታስብ ምን ይታይሃል? ዝም ብሎ ውበት አይታይህም? እያማረ የሚቀጥል ነገር አይታይህም? የሚያስኮን ነገር እኮ ላይሆን ይችላል። ጉዳዩ እኮ ሁኔታውን ስታየው ፈቀቅ የማያሰኝ ይመስላል። ግን እርግጠኛ ሁን፣ በኃይልና በብርታት አይደለም በመንፈሴ ነው ካለህ ነገርህ እየተዋበ ይቀጥላል። አይቻልም? አዎ። ፋይናንሱን ስታየው ምናምን ስታየው ዙሪያን ስታየው አይቻልም? አዎ። ግን ለእግዚአብሔር ስጠው፣ አስችሎ ያሳይሃል። ይሄ ደካማ ነው ባልከው እጅ ሰርቶ ያሳይሃል።